በተፈጥሯቸው በጎች ቀዝቃዛማ ቦታ፣ ፍየሎች ደግሞ ሞቃት ቦታን ይፈልጋሉ። የምንመርጠው ቦታ ለምንሰራው ስራ አመቺ ነው ወይ? በቂ የመኖ ግብዓት፣ ውሃ፣ ሕክምና፣ ማብራት፣ የመንገድ መሰረተ ልማቶችና የመሳሰሉት ነገሮች በበቂ ያለው ወይ የሚለውን በደንብ አድርገን ልናይና ልናስተውል ይገባል ማለት ነው። ቤት አሰራሩንም ስንመለከት በጎችም ከብቶቹ ሁሉ ሲነሱና ሲተኙ የማይቸገሩበት በቂ የፀሐይ ብርሃን ይገባል ወይ፣ በቂ የአየር ዝውውር አለው ወይ የሚለውንም በደንብ አድርገን ልናረጋግጥ ይገባል። ቤቱን በምንሰራበት ጊዜ ተፋሰስ በተገቢው መንገድ እንዲሄድ፣ ሽንታቸው እንዳይታቆር፣ በሽንታቸው ምክንያት ሊመጣ ከሚችሉ በሽታዎች፣ ሊመጡ ከሚችሉ ጉዳቶች ታሳቢ በማድረግ ቤቱን ልንሰራው ይገባል። ለአመጋገባቸው፣ ለመኝታቸው፣ ለአጠቃላይ እንቅስቃሴያቸው አመቺ የሆነ የቤት አሰራር እንዲኖረን ልናስተውል ይገባል ማለት ነው። ሌላው ሕክምና አካባቢያችን ላይ በፈለግናቸው ጊዜ ልናገኛቸው የሚችሉ ብቁ ሐኪሞች አሉ የሚለውን ልናረጋግጥ ይገባል ማለት ነው። እነዚህን ከግምት ውስጥ ካስገባን በኋላ በጎችና ፍየሎችን ለመግዛት በምናስብበት ጊዜ ዋናው ነገር አመራረጥ ነው። እርባታችንን ወይም የማሞከት ስፍራችንን በጣም ውጤታማ ሊያደርግልን የሚችለው ነገር ዋናውና ወሳኙ ነገር ግዢ ላይ አመራረጥ ነው። የምንገዛቸው የምናሞክታቸው በጎችና ፍየሎች ምን መምሰል አለባቸው የሚሉት ነገሮች እንነጋገር። በጣም በጥንቃቄ የምናሞክታቸውን በጎችና ፍየሎችን መምረጥ ይጠበቅብናል። በአመራረጣቸውም ውስጥ ጤንነታቸውን፣ ዝርያቸውን፣ አቋማቸውንና ልጅነታቸውን በደንብ አድርገን ልናስተውል ይገባል ማለት ነው። በአቋማቸው ስንል አጠር ካሉት ይልቅ ረዘም ያሉት፣ ጠበብ ካሉት ይልቅ ሰፊ ሽንጥ ያላቸውን ብንመርጥ፣ የተሻሉ አይነ ግቡ የሆኑትን ብንመርጥ የተሻለ ነው ብለን እንገልጻለን።